አንድ ሰው ብቻ እኮ ነው ፎሎ የሚያደርገው። እኔ ነኝ እመቤትን በል እግዚአብሔር የታደለ ይህ ድራይ ፍሩት ሆኒ። አዎ የደረቀ ፍሩት ነው። ስለ ግብረ ስጋ ግንኙነት ምናምን ስታወራ ቪው ጨምራለህ እንጂ ስማ፣ አሁን ልትወጣ ነው እንዴ? አቅሜ ላሳየህ እንዴ? አቅሜ ላሳየህ እንደዚህ ቤቶ ስርቾች ይቀጥ ጠቅ አድርግልታ። አዎ ነው። በዛው ግን ታፕታፕ ብናስደርግ ደስ ይለኝ ነበር። የታፕታፕን ፊልተር ታያታለሽ? አንቺ በልቼሻለሁ። ግን አንተ አፕሊኬሽን ባትጠቀም ምን ይበላለሁ? አልሰጠኝም ዮናታ። እኔ አፕሊኬሽን አልጠቀምም አልኩህ እኮ። ዝም ብለህ ነው የምትከራከረው። ጋይስ ኤቭሪባዲ ታፕ ዲስ ኩኒሽ። ሁላችንም ታፕ። ይኸውልሽ ይሄን ነገር ገዛሁት። ምን የሚያገናኝ እሱ ነው እንዴ? አዎ እሺ። ይሄና ይሄ ጋይስ ኤቭሪባዲ ታፕ ዲስ ኩኒሽ ፈርስት ዲስኩሽን። በጣም ማለት ነው። እና መቼ ነው የሚወጣው? ሀሮ ጋይስ ፈርስት ዲስኩሽን። አዩ 2000 ምናምን ብር ነው የሚሰጠኝ አይደለም? ሺህ ምናምን ጋይስ ትሪፕል ሀሮ መቼ ነው የሚወጣው? ጋይስ ፈርስት ዲስኩሽን ዛሬ እኔ ቪዲዮ ሰራለሁ። ዛሬ እጠራዋለሁ። እስኪ ምን ና ብለህ ነው ቪዲዮ የምጠራው? አዎ ና አስተካክልልኝ ቢ ለእኔ ቃል ኪዳን ሰዓት ትሪፕል ዋሌ ብትሆን 3 አበባ ፕሮሴሽን ጋይስ እኔ ጋር ይኸውላችሁ አንድ አበባ መስጠት የምትችሉ ስማ ፕሊዝ። ዛሬ እኮ 10ኛ ወራችን ባንካችሁ አቤል ከሚለው አጠገብ ያለው ኦሬንጅ ሃርት ንኩትና ሜምበር ነው። 10ኛ ወራችን እኮ ነው ዛሬ። ምን አልከኝ? ዛሬ 10 ወራ ማታ እናከብር ሻማ እናብራ። ይቻላል። የምር የሆነ ነገር ግን እናድርግ። እንትናም እኮ ሩቲም እኮ መግባት ጀምራለች። ጀመረች መግባት? ልካልኝ እኮ ላሽ አልኳት። በእናትህ ግን ነገር ያታሉ። እሷ እራሱ መላኳ ነው እንጂ እያወቀች በ10 ወር ውስጥ እንደዚህ ተለዋወጣለህ ብሎ ማን ያስባል? ጋይስ ሶስት አንዳንድ ነው ፍላወር ለምን ስማ አቤላ፣ ለኢትዮጵያ ሕዝብ ማለት ነው እኔ ቻሌንጅ ሰጥቻለሁ። ለኢትዮጵያ ሕዝብ ለኢትዮጵያ ሕዝብ ቻሌንጅ ሰጥቻለሁ። ለልጁን ገደል ልከችው ነው። ቴንክ ዩ ስማ ለኢትዮጵያ ሕዝብ ሄግን በጣም ባዲ ዘርኒም ነው ግን ቴንክ ዩ ጋይስ ሱፐር ወይ አባት። ስማ ለኢትዮጵያ ሕዝብ አሁን ቻሌንጅ ሰጥቻለሁ። 1 ሚሊዮን ፎሎወርስ ካስገቡኝ ቀሪ ታሪኬን ለማውራት ይቀራል። ዮናታን ለምሳሌ ሰጠኝ። ምን ያልቀረኛል? አሁን ለምሳሌ ዩኒቨርሲቲ ሪሰርች ሰራ ከአድቫይዘሪ ጋር የነበረኝ ግንኙነት ምን ላይ ልታወራው ጋይስ ሱፐር ከዲኑ ጋር የነበረኝ ግንኙነት ግን አሁን 1 ሚሊዮን ከምታደርጊው ለምሳሌ 800,000 ብታደርጊው ሰውም ይነቃቃል። አሁን 1 ሚሊዮን ግን ብዙ ነው ብሎ ላሽ አረ የቀረው 300,000 ብቻ እኮ ነው። 300,000 ብቻ ነው የቀረው ለ1 ሚሊዮን። አጋለኝ 300,000 ብቻ ነው የሚባለው። እኔ ያለኝ